እንዴ እንዴት ነሽ? ሰላም እንዴት ነሽ? ሰላም ነው። ባይሉ የከካሙ ጓደኛ እኮ ነው። ኦኬ ባይሉ ችግርም ኤክስሽ? አዎ ኤክስሽ። እሺ ምን ንግር ጣላችሁ? ስድቡ ባለ ደረሰ ምን ንግር ጣላችሁ? እርጉዝ ነኝ በእውነት። ስለዚህ ተመርምሬ ወደ ውጭ ሀገር ወደ ውጭ ወደ አሜሪካ ልትሄጂ ነው? ለቼክአፕ ነው የመጣችሁ? ለቪዛ? በጣም ጥሩ። እሺ መጀመሪያ ግን እንደምን እንሰጣለን? ለልጁ ጤንነት እሱን ቼክ ለማድረግ ጾታውን ለማወቅ ይረዳናል። እንግዲህ ቁጥር 15 ወይን እሸት ጋር ደም ስጡ እባካችሁ፣ እባካችሁ። እሺ ውጤታችሁ ደርሷል። ውጤታችሁ ደርሷል። ተረጋጉ፣ ችግር የለም ተረጋጉ። ሁለት ዜና ይዤ መጥቻለሁ። አንደኛው መልካም ዜና ነው። ሁለተኛው ደግሞ ለአንተ መልካም መጥፎም ነው፣ ለአንቺ ደግሞ ቶታሊ መጥፎ ነው። እንግዲህ ከመልካሙ ጀምራ መልካም ነገር ይቅደም። እንግዲህ እዚህ ጋር የሚያሳየው እርጉዝ ነች። እንኳን ለዛ አለ የኔ ፍቅር ብያለሁ እኮ። እሺ ወደ ሁለተኛው ዜና ስንመጣ እዚህ ጋር የሚያሳየው ውጤት መውለድ አትችልም ነው የሚለው። ፍሬ ከአገልግሎት ውጪ ነው የሚለው። እርጉዝ ነኝ አላልሽ? እርጉዝማ ነች። ውጤቱ እኮ ያሳያል። ግን ልጁ የነገሌ ምናምን ነው። ሸወርሺ ማለት ነው። ቪዛ የለም፣ አሜሪካ የለም። ቻው እኔ ይሄን መቀበል አልችልም። ሸወርሺ። አይዞሽ። ወይኔ ምንድነው የምሆነው? ምን ትሆኛለሽ? በኃይሉ አለ አይደል? አዎ ይኸውልሽ፣ አሁን ለውዛዛሩ ይሆናል ብቻውን ስለሚከብደው አንቺ ትቆይለታለሽ።